ሰላም እንዴት ናችሁ? ዛሬ ትልቅ ስለሆነ ስለ ካምፓኒያችን አልትራኔት አብረን እናያለን። እዚህ ሀገራችን ውስጥ ተመስርቶ በአለም ላይ ለብዙ ሰዎች ስራ እድል እየፈጠረ ስላለ ስለ ካምፓኒያችን ስለሱ ከማየታችን በፊት ግን አንዳንድ ጥያቄዎችን እጠይቃችኋለሁ። ጥያቄው በህይወታችሁ ምን ማሳካት ትፈልጋላችሁ ይላል። የመጀመሪያ ምርጫዎች አለን። ተጨማሪ ገቢ ማግኘት፣ የራስን ቢዝነስ መጀመር፣ የግል ስብዕና ማሳደግ፣ ሌሎች ሰዎችን መርዳት፣ አዳዲስ ሰዎችን መተዋወቅ፣ የገንዘብ ነፃነት ማግኘት፣ የጊዜ ነፃነት ማግኘት እንዲሁም ደግሞ አሻራን ማሳረፍ። ከነዚህ ውስጥ ቅድሚያ ስጡት ብትባሉ የትኛውን ትመርጣላችሁ? ለምሳሌ የመረጣችሁ ሌሎችን መርዳት ከሆነ ለምን እሱን መረጣችሁ? ለእናንተ ለምን አስፈላጊ ሆነ? ይሄን ነገር መመለስ ይጠበቅብናል ማለት ነው። በመቀጠል ዛሬ ማሳረፍ። ከነዚህ ውስጥ ቅድሚያ ስጡት ብትባሉ የትኛውን ትመርጣላችሁ? ለምሳሌ የመረጣችሁ ሌሎችን መርዳት ከሆነ ለምን እሱን መረጣችሁ? ለእናንተ